ሰላም ሰላም በሀያት አደባባይ ኮምፓውንድ ውስጥ ያለ ጽድት ያለ ቪላ ቤት እንደምታየው 250 ካሬ ነው። እንደምታየው ጽድት ያለ ቤት ነው። ልቅም ያለ ቤት ነው። 250 ካሬ 3 መኝታ 3 ሽንት ቤት ያለው ነው። እያንዳንዱ ቤቶች የራስ ሽንት ቤት አላቸው። እንደምታየው ልቅም ያለ ስራ ነው የሰራው። ኪችን ካቢኔቱ ሳሎኑ ፈረስ የሚያስጋልብ ነው። እንደምታየው ጽድት ያለ ቤት ነው። 250 ካሬ ነው። ብዙ አማራጮች አሉን። ይኸው እንደምታዩት ዲም ላይቶቹ አምፖሎቹ በጥራት የተገጠሙ ቤት ናቸው። አንድ ክራክ የለውም። እዚህ ጋር የእንግዳ እጅ መታጠቢያ አለ። ዋናው ዋና መኝታ ቤት ስንገባ ይሄን እንደምታየው ኮሪደር ሰፊ ነው። በጣም ሰፊ ኮሪደር አለው። ይሄ ዋና መኝታ ቤቱ ነው። እዚህ ጋር ልቅቅ ያለ ነው። ቁም ሳጥን ከፍተን ስንገባ ሽንት ቤት ሸዋር ውስጥ ለውስጥ ነው ያለው። የራሱን ችሎ ከነ መታጠቢያው ከነ ሁሉም እዛ ውስጥ ጨርሰው ውጤት ነው የሚሉት። ቁም ሳጥኑም ቆንጆ ኤምዲኤፍ እንጨት ነው። እንደምታየው ጽድት ያለ ቤት ነው። 250 ካሬ በሀያት አደባባይ ኮምፓውንድ ውስጥ ያለ ቤት ነው። እዚህ ጋር የልጆች መኝታ ነው። የራስ ሽንት ቤት ሸዋር አለው። ሁሉም መኝታ ቤቶች የራሳቸው ሸዋር ሽንት ቤት አላቸው። ሶስቱም መኝታ ቤቶች ሌሎች አማራጮችም አሉን። ለበለጠ መረጃ 0965 10 19 ብለው ቢደውሉ ያገኙናል። ይሄ ሶስተኛ መኝታ ቤት ነው። እንደምታዩት ሁሉም መኝታ ቤት ሶስቱም መኝታ ቤት የራስ ሸዋር ሽንት ቤት አላቸው። 2 ሰርቪስ፣ አንድ ኪችን ከኋላ ራሱን ይችላል። ግቢው ከ3 መኪና በላይ ያቆማል። ይሄ ኪችኑ እንደምታዩት እዚህ ጋር ስንገባ ኪችኑ ነው የምናገኘው። ትራዲሽናል ኪችኑን ጽድት ያለ ነው። ሰፊ ነው። ልቅቅ ያለ ነው። ከፈለጉ እንጨት መጨመር ይችላል። ፍሪጅ፣ ምጣድ ምናምን ሁሉንም የቻለ ነው። እዚህ ጋር ወደዚህ ስንታጠፍ 3 ሰርቪሶች አሉት። አንድ ሽንት ቤት አለው። እዚህ ጋር ግቢ መኪና ያስጋልባል። ቴንኪው